ቅዱሳን እንዴት ናችሁ? የጌታ የኢየሱስ ክርስቶስ ስም የተባረከ ይሁን። ዛሬ የመጀመሪያ ክፍል የሆነውን የመንፈስ አስፈላጊነት የሚለውን የመንፈስ ቅዱስን መልእክት እንመለከታለን። የጌታ የኢየሱስ ክርስቶስ ስም የተባረከ ይሁን። ይህንን በምትሰሙ ላይ የሚለውጠው የሚቀይረው መንፈስ በጌታ በኢየሱስ ክርስቶስ ስም ያገኛችሁ። እግዚአብሔር ዘመናችሁን ይባርክ። ዛሬ የምንመለከተው ሐሳብ የመንፈስ አስፈላጊነት የሚል ክፍል 1 ትምህርት እንማራለን። የጌታ የኢየሱስ ክርስቶስ ስም የተባረከ ይሁን። የመንፈስ አስፈላጊነት የሚለውን ይህንን መልእክት በዋናነት እንዲገባንና እንድንረዳ መንፈስ ቅዱስ ምን ያህል ያስፈልገናል ብለን መውሰድ እንችላለን። መንፈስ ቅዱስ በእኛ ላይ በሕይወታችን ላይ ምን ያህል ያስፈልገናል? ቅዱሳን መረዳት አለብን። የእግዚአብሔር ቃል ሲናገር ሕዝቤ እውቀትን ከማጣቱ የተነሳ ጠፍቷል ይላል። ስለዚህ በሕይወታችን ላይ የእግዚአብሔር ሕይወት እንዳይገለጥ፣ የእግዚአብሔር እረፍት እንዳይገለጥ እውነተኛ የሆነ ኢየሱስ ክርስቶስ እንዲህ ብሎ ተናገረ። ሸክማችሁ የከበዳችሁ ወደ እኔ ኑ፣ እኔ ምን እላችኋለሁ? አሳርፋችኋለሁ ብሎ ተናገረ። ስለዚህ ማንም ሰው በክርስቶስ ሲሆን ጌታን ሲቀበል ልቡ፣ እውነተኛ ማንነቱ፣ ውስጡ የእውነት በእረፍት መሞላት አለበት። የእግዚአብሔር ቃል ሲናገር በዕብራውያን 4 ቁጥር 1 እና 2 ላይ የሰሙት ቃል ከሰሚዎቹ ጋር ስላልተዋሃደ ምን አላቸው? አልጠቀማቸውም ይላል። ለምን ሲል በዕብራውያን 3 ላይ ደግሞ ምን ይላል? ዛሬ የመንፈስ ቅዱስን ድምፅ ብትሰሙ ይላል። ስለዚህ ዛሬ መንፈስ ቅዱስ የሚናገረን ነገር የእውነት ልባችን ውስጥ ገብቶ ከለወጠን በሕይወታችን ላይ የእግዚአብሔር የሆነው እውነተኛ እረፍት ምን ይላል? ይመጣል። ስለዚህ እውቀት የጎደለው ሕዝብ አንሆንም፣ እውቀት የጎደለው ልጅ አንሆንም ማለት ነው። ስለዚህ ይህንን ትልቅ መልእክት በልባችን ላይ መያዝ ይኖርብናል። ቅዱሳን የመንፈስ አስፈላጊነት ምን ማለት ነው? ይሄ መንፈስ ቅዱስ ምን ያህል ያስፈልገናል? ይህን ነገር በልባችን ላይ ጌታ በኢየሱስም የከበደ ይሁን። በአንደኛ ቆሮንጦስ ምዕራፍ 2 ከቁጥር 1 ጀምሮ አነባለሁ። ከዛ በኋላ ዋና የተባሉትን ሐሳብ እንመለከታለን። አንደኛ ቆሮንጦስ ምዕራፍ 2 ከቁጥር 1 ጀምሮ እንዲህ ብሎ ሐዋርያ ጳውሎስ ይናገራል። እኔም ወንድሞች ሆይ ወደ እናንተ በመጣው ጊዜ በቃልና በጥበብ ብልጫ ለእግዚአብሔርም ምስክርነቴን ለእናንተም እየተናገርኩ አልመጣሁም። በመካከላችሁ ሳለሁ ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና እኔም በድካምና በፍርሃት በብዙም መንቀጥቀጥ በእናንተ ዘንድ ነበርኩ ይላል ጳውሎስ። እዚህ ጋር እነርሱ ጋር በነበረ ጊዜ እውነት የሆነውን የእግዚአብሔርን መልእክት የመንፈስ ቅዱስን መልእክት ለመግለጥ አብሯቸው እግዚአብሔርን በመፍራት እንደተቀመጠ ይናገራል። እምነታችሁም ይላል በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስና ኃይልን በመግለጥ ነበር እንጂ በሚያባብል በጥበብ ቃል አልነበረም ብሎ ቁጥር 4 እና 5 ላይ ይናገራል። ወደ ዋናው ቁጥር ስንሄድ የመንፈስ አስፈላጊነት በሚለው ሐሳብ ላይ ዝቅ ብለን ከቁጥር 10 ጀምሮ መመልከት እንችላለን። ከቁጥር 10 ጀምሮ እንዲህ ይላል፣ መንፈስም የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራል፣ ለእኛም እግዚአብሔር በመንፈሱ በኩል ምን አደረገው? ገለጠው ይላል። በእርሱም ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው ማን ነው? እንዲሁም ደግሞ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅም ይላል። ቅዱሳን ተመልከቱ። ያለ እግዚአብሔር መንፈስ ስለ እግዚአብሔር ሁሉን ነገር የሚያውቅ ሁሉን ነገር የሚመረምር ማን ተብሎ ይጠራል? መንፈስ ቅዱስ ተብሎ ይጠራል። እሱ ራሱ ማንነቱ ምንድን ነው? እግዚአብሔር ነው።
ስለ እግዚአብሔር ሁሉን ነገር ያውቃል። እግዚአብሔርን በተመለከተ እግዚአብሔር ምንድነው? እግዚአብሔር ማንነቱ ምን ይመስላል? እግዚአብሔር ምን ይፈልጋል? እግዚአብሔር እንዴት አይነት ማንነት አለው የሚለው በሙሉ የሚገለጠው ደግሞ የሚያሳየን ማን ተብሎ ይጠራል? መንፈስ ቅዱስ ተብሎ ይጠራል። ስለዚህ ቅዱሳን የእግዚአብሔር ቃል ሲናገር በሮሜ ምዕራፍ 7 ቁጥር 6 ላይ እንግዲህ ይላል በአዲሱ በመንፈሱ ኑሮ እንገዛለን እንጂ በአሮጌው በፊደል ኑሮ አይደለም ይላል። ስለዚህ ጌታን ስንቀበል የጌታን ልጅ ስንሆን የእግዚአብሔር ልጅ ስንሆን ነው በክርስቶስ ባገኘነው ህይወት አዲሱ ህይወት ውስጥ ስንገባ የአዲስ ህይወት ምን ተብሎ ይጠራል? የመንፈስ ህይወት ተብሎ ይጠራል። ስለዚህ ማንም ሰው ጌታን እንደ ግል አዳኙ አድርጎ የተቀበለ የክርስቶስ ልጅ የሆነ ሰው በምንድነው ማንነቱ የሚታወቀው? አዲሱን ህይወት የሚለማመድ አዲስ የሆነውን የምን ህይወት? የመንፈስ ህይወት። ስለዚህ አዲሱ ህይወት የመንፈስ ህይወት ነው ከተባለ ደግሞ ያለፈው ህይወት የምንድነው ማለት ነው? የሥጋ ነው። አያችኋ? ማንም ሰው በሥጋ እየኖረ በሥጋ እየተንቀሳቀሰ ሥጋዊ በሆነ አየር ላይ ህይወቱን ምን እያደረገ እየመራ መንፈስ ከሆነው ከእግዚአብሔር ጋር ሊገናኝ አይችልም። ስለዚህ ክርስቶስ ያመጣልን ህይወት ምንድነው? አዲስ ነው። ምን አይነት ህይወት ነው? አዲሱ የመንፈስ ህይወት ይላል። አያችኋ? በአዲሱ በመንፈሱ ህይወት ውስጥ ነው በረከት ያለው፣ ረፍት ያለው፣ የዘላለም ህይወት ያለው። ስለዚህ አንድ ጌታን የተቀበለ ሰው አዲሱን የመንፈሱን ኑሮ እየተለማመድኩ ነው ወይ ብሎ ራሱን ምን ማለት አለበት? መጠየቅ አለበት። ራሱን መመልከት አለበት። መንፈስ ቅዱስ ጋር ያለውን እውነተኛ ህብረት ቼክ ማድረግ አለበት። የእግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 6 ላይ ከቁጥር 63 ጀምሮ ሲናገር ሥጋ ምንም አይጠቅምም ይላል። ቅዱሳን ሥጋ ምንም አይጠቅምም፣ እኔ የነገርኳችሁ ቃል ግን መንፈስ ነው፣ ህይወት ነው ብሎ ተናገረ። አያችኋ? ስለዚህ ያለፈው ህይወት የሥጋ ህይወት ይባላል። እግዚአብሔርን የማናገኝበት የህይወት ልምምድ። አዲሱ ህይወት ግን የመንፈሱ ህይወት ነው። አዲስ ህይወት ነው ይለዋል። የመንፈስ ህይወት ነው። ምን ማለት ነው? ከእግዚአብሔር ጋር ህብረት የምናደርግበት ህይወት ማለት ነው። ስለዚህ በክርስቶስ ያገኘነው እምነት፣ አያችሁ እምነት ማለት ምን ማለት እንደሆነ አሁን ይገባናል። እምነት ማለት አዲስ የሆነውን የመንፈሱን ህይወት በክርስቶስ ያገኘነውን አዲሱን የመንፈሱን ህይወት መለማመድ፣ በእርሱ መኖር ማለት ነው እምነት ማለት። ስለዚህ ማንም ክርስቶስን አምናለሁ ብሎ ከመንፈስ ቅዱስ ጋር እውነተኛና ጤነኛ ህብረት ከሌለው፣ ከመንፈስ ቅዱስ ጋር ያለው ህብረት የተበላሸ ከሆነ እግዚአብሔርን አያውቀው። ቅዱሳን አያችሁ? ለምንድን ነው እግዚአብሔርን የማያውቀው? እግዚአብሔርን ማወቅ ከፈለግን ስለ እግዚአብሔር የጠለቀ ነገር ውስጥ መግባት ከፈለግን የእግዚአብሔር የሆነው ነገር በሙሉ የኛ እንዲሆን ከፈለግን የመጀመሪያ ማድረግ ያለብን በክርስቶስ ባገኘነው ህይወት ከመንፈስ ቅዱስ ጋር ያለንን ግንኙነትና ህብረት ማስተካከል አለብን። ምክንያቱም የእግዚአብሔር የሆነው ህይወት በሙሉ በእጃችን የሚያመጣልን እውነት አድርጎ እንዲገለጥልን የሚያደርገው በቃ እውነት ነው ለካ መንፈሳዊ ህይወት እውነት ነው። ክርስቶስ ያደረገልኝ ነገር እውነት ነው። የዛሬ 2000 ዓመት ክርስቶስ የሰራውን ስራ በአይናችን አላየንም። ቅዱሳን በአይናችን አላየንም። በመጽሐፍ ቅዱስ ነው ያንን እውነት ያገኘነው። ስለዚህ በአይናችን ያላየነውን ያ ክርስቶስ ያደረገልንን ትልቁን የእረፍት ህይወት፣ የበረከት ህይወት እውነት እንደሆነ አሁን በዚህ ሰዓት ለኛ ገልጦ በእጃችን አስገብቶ እውነተኛውን ዓለም የሚያሳየን መንፈስ ቅዱስ ነው። ምክንያቱም ክርስቶስ ያደረገውን የሚያውቀው መንፈስ ቅዱስ ነው።
እግዚአብሔር ስለሚባለው ነገር ጠቅላላ ሙሉ ዕውቀትና ሙሉ መረጃ ያለው ሙሉ ነገር ያለው መንፈስ ቅዱስ ጋር ነው። ስለዚህ መንፈስ ምን ያህል እንደሚያስፈልገን ቅዱሳን መረዳት ያስፈልጋል። ስለዚህ እንዲህ ይላል የእግዚአብሔር ቃል ሲናገር እንድናስተውል በጌታ በኢየሱስ ስም እግዚአብሔር የሚያስተውል ልብ ይስጠን። ቁጥር 12 እንዲህ ይላል፣ እኛ ግን ከእግዚአብሔር አንደኛ ቆሮንቶስ ምዕራፍ 2 ቁጥር 12 እኛ ግን ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልንም ይላል። አያችሁ አይደለ? እዚህ ጋር እንድታስተውሉ የሚፈልገው ማንም ሰው ስለ እግዚአብሔር ማወቅ ከፈለገ ከእግዚአብሔር ጋር ላለው ግንኙነት ከፍታን ከፈለገ በህይወቱ ላይ ከእግዚአብሔር ጋር ላለው ማንኛውንም ግንኙነት እድገትን ከፈለገ እውነተኛ ውጤትን ከፈለገ እውነተኛ የእረፍት ህይወትን ከፈለገ ያንን ሊገልጥለት የሚችለው ማን ነው እያለ ነው? የእግዚአብሔር መንፈስ ነው። እኛ ግን ከእግዚአብሔር እንዲያው የተሰጠንን ከእግዚአብሔር የተሰጠንን በሙሉ የምናውቀው በመንፈስ ቅዱስ ነው፣ በእግዚአብሔር መንፈስ ነው። ስለዚህ የእግዚአብሔር መንፈስ ጋር ትክክለኛ የሆነ ግንኙነት ከሌለን ከእግዚአብሔር ምን እንደተሰጠን እንኳን አናቅም። እግዚአብሔር ስለኛ ምን እንደሚያስብ አናቅም። እግዚአብሔር ለኛ ምን እንዳደረገልን አይገባንም። ክርስቶስ ለኛ ምን አይነት መስዋዕትነትን እንዳደረገልን አንረዳም። ከእግዚአብሔር የተሰጠንን ምን እንል ዘንድ እናውቅ ዘንድ ከእግዚአብሔር የሆነን መንፈስ እንጂ የዓለምን መንፈስ አልተቀበልንም። አያችሁ፣ የዓለም መንፈስ ስጋዊነትን ነው የሚሰጠን፣ ራስ ወዳድነትን ነው የሚሰጠን፣ እስርን ነው የሚሰጠን፣ አለመከናወንን ነው የሚሰጠን። ከእግዚአብሔር ጋር ነው የሚለየን። ከእግዚአብሔር የሆነው መንፈስ ግን ወደ ማን ይወስደናል? ከእግዚአብሔር የሆነውን ነገር በሙሉ ያሳውቀናል። አያችሁ፣ በመንፈስ ቅዱስ እግዚአብሔር ለኛ ምን እንዳደረገልን ሁሉን ነገር የምናውቀውና ያ ደግሞ ማወቅ ብቻ አይደለም በእጃችን እንዲገባ ይህ የእግዚአብሔር መንፈስ ነው ይሄንን ሁሉ ነገር የሚያደርገው ቅዱሳን። ስለዚህ የመንፈስ አስፈላጊነት ማለት መንፈስ ቅዱስ ምን ያህል በመንፈሳዊ ህይወታችን በማንነታችን ላይ እንደሚያስፈልገን በሚገባ በጥበብና በማስተዋል መረዳት ማለት ነው። በልባችን ውስጥ ይህ እውነት ሲገባ ማለት ነው። አያችሁ፣ መንፈስ ቅዱስ በህይወታችን ላይ ምን ያህል ያስፈልገናል። ይህንን የተረዳ ክርስቲያን በህይወቱ ላይ ፈጣን የሆነ ውጤት፣ ፈጣን የሆነ መከናወን፣ ፈጣን የሆነ ምን የሚፈልግበት እግዚአብሔር ወዳዘጋጀለት ከፍታ መውጣት ይችላል። በብሉይ ኪዳን ጊዜ ስንመለከት የእስራኤል ህዝብ በምድረ በዳ ላይ የወደቀበት የእስራኤል ህዝብ እግዚአብሔር ለተናገረው ስፍራ እንዳይደርስ ያደረገው እግዚአብሔር ለተናገረው በረከት ያንን እረፍት እንዳይወርስ ያደረገው ምንድነው? እግዚአብሔርን አለማወቁ ነው። ከእግዚአብሔር ጋር ህብረት የነበረው አንድ ግለሰብ ነበረ፣ ሙሴ ነው። ከእግዚአብሔር ጋር የሚነጋገረው እግዚአብሔር ምን አይነት አምላክ እንደሆነ፣ እግዚአብሔር ምን እንደሚመስል፣ የእግዚአብሔርን ቅድስና የተረዳ የእግዚአብሔርን ማንነት የተረዳ አንድ ሙሴ ነበረ። የእስራኤል ህዝብ ግን ተአምራቱን ያያል እንጂ የእግዚአብሔርን ማንነት አልተረዳም። ስለዚህ ያንን ነገር ሊያሳያቸው የሚችል የእግዚአብሔር መንፈስ እነሱ ጋር ስላልነበረ ከእግዚአብሔር ጋር ባለመተዋወቃቸው ምክንያት እግዚአብሔር ምን አይነት አምላክ እንደሆነ ባለመረዳታቸው መጠን የተዘጋጀላቸውን እረፍት መውረስ አልቻሉም። ሬሳቸው በምድረ በዳ ላይ ቀረ። ባለማመናቸው ጠንቅ ይላል። አያችሁ፣ እምነት ማለት የመንፈስን አስፈላጊነት ተረድቶ መንፈስ ቅዱስ ምን ያህል ያስፈልገኛል ብሎ ከመንፈስ ቅዱስ ጋር ያለውን ህብረት ለማስተካከል የጨከነ ክርስቲያን ማለት ነው። ኢየሱስ ክርስቶስ ጌታ ነው። ይሄን እንድትረዱ ፈልጋለሁ። እምነት ማለት የመንፈስ አስፈላጊነትን ተረድቶ መንፈስ ቅዱስ ምን ያህል እንደሚያስፈልገው አውቆ
ከመንፈስ ቅዱስ ጋር ያለውን ህብረት ለማስተካከል ከመንፈስ ቅዱስ ጋር እውነተኛ ህብረት ውስጥ ለመግባት እውነተኛ ግንኙነት ውስጥ ለመግባት የጨከነ የወሰነ በመንገዱ የሚሄድ በእግዚአብሔር መንገድ የሚሄድ ክርስቲያን ማለት ነው። ይሄን ነገር በልባችን ላይ እንዲቀመጥ የእግዚአብሔር መንፈስ ይርዳል። አያችሁ የእግዚአብሔር መንፈስ ነው የተሰጠን። ለምን ተሰጠን? የእግዚአብሔር የሆነውን ነገር ምን እንድናቅ። ስለዚህ 5 ነጥቦችን እናገርና እጨርስ